ሃይ ጋይስ የአሾ ቲዩብ ነው። እኔ ደግሞ ሀብቴ ነኝ። ዛሬ ደግሞ በአንድ ጥሩ ቪዲዮ ወይም ደግሞ አይዲያ ተመልሻለሁ። ቪዲዮውን እስከ መጨረሻው ድረስ ተከታተሉ። ምናልባት የዲጂታል ቢዝነስ ስራ ለመስራት ወይም ደግሞ የዲጂታል ቢዝነስ ባለሙያ ለመሆን ያሰባችሁ ካላችሁ ይህንን የዲጂታል ቢዝነስ ቻሌንጅ ተቀላቀሉ። ምናልባት ጓደኞቻችሁ ካሉም ለእነሱ ሼር አድርጉላቸው። ቪዲዮውን እስከ መጨረሻው ድረስ ተከታተሉ። ሰብስክራይብ እያደረጋችሁ የደወል ምልክቷንም ተጫኑልኝ። ቀጥታ ወደ ዛሬ ቪዲዮ እንላለን። አንድ የዲጂታል ቢዝነስ ስራ ለመስራት ስናስብ መጀመሪያ ቼክ ማድረግ ወይም ደግሞ ቴስት ማድረግ ግዴታ ነው። ምናልባት ይሄ ቼክ ማድረግ የሚለው ወርድ ሲነሳ ብዙ ሰው ላይ ያስማማበት ይችላል። ቼክ ማድረግ ማለት ግን እያንዳንዱ ስራ ቼክ ማድረግ ወይም ደግሞ የዞሩ ቴስት እያደረጉ በሆነ ሰዓት ከዛ የማይሆን ከሆነ ወይም ቴስት እናደረግ ፌር የሚያደርግብን የእኛ ጥፋት ሆኖ እያለ ሁሉ ስተው መሄድ አይደለም። ሁሉንም ስራ ቼክ ማድረግ ሳይሆን አንድን ስራ ወይም ደግሞ ስራዬ ሙያዬ ብለን ለመያዝ ስንፈልግ ያን ሙያ ያን ስኪል ወይም ደግሞ ያን ፕሮዳክት ማድረግ አለብን። ቴስት ማድረግ ወይም ቫሊዴት ማድረግ አለብን። ይሄ ግዴታ ነው። ትርፋማ ለመሆን የግድ ያስፈልጋል። ቫሊዴት ወይም ቴስት ማድረግ አንድ ስራ ያስፈልጋል። የዲጂታል ቢዝነስ ስንሰራም የግድ ስራችንን ቴስት ማድረግ አለብን። ፕሮዳክት ይዘን ቀረብን፣ ስኪል ይዘን መጣ፣ ሁለቱንም ቼክ ማድረግ አለብን፣ ቴስት ማድረግ አለብን። እንዴት ነው ቴስት የምናደርገው? በአራት ሜካኒዝሞች ቴስት እናደርጋለን። የዲጂታል ቢዝነስ ስራ ስንሰራ እነኝን አራት ሜካኒዝሞች ተጠቅመን ስራችን ምን አይነት ስራ እንደሚሆን ትርፋማ ሊያደርግ ይችላል ኦር ደግሞ ላያዋጣን ይችላል የሚለውን ቼክ እናደርግበታለን። የመጀመሪያው ይዘን የመጣውን ስራ በደንብ ማወቅ ነው። ፕሮዳክት ከሆነ ይዘን የመጣን ሽያጭ ምናምን ሴልስ ምናምን አካባቢ ከሆነ ይዘን የመጣን ስለምንሰጠው ፕሮዳክት ወይም ደግሞ ስለምንሸጠው ሽያጭ እቃ ወይም ማቴሪያል ስለዛ ፕሮዳክት በደንብ ማወቅ አለብን። ሰው ቢጠይቀን እንኳ በደንብ ማብራራት የምንችል ሰዎች መሆን አለብን። በዛ ፕሮዳክት ዙሪያ ለምንጠየቀው ጥያቄ በደንብ ማብራራት ክሊር የሆነ እውቀት መስጠት አለብን ስለዛ ፕሮዳክት ማለት ነው። ስኪል ከሆነም ስለይዘነው ስለመጣ ነው። ስኪል አንድ ባለሙያ ክሊያንት ሊሆን ይችላል ኦር ደግሞ እንዲሁ ስለዛ ማወቅ የፈለገ ሰው ቢጠይቀን በደንብ አድርገን ማብራራት የምንችል መሆን አለብን። ኢቭን ምን መሆን አለብን? እኛ ስለዛ ስራችን ስለ ፕሮዳክታችን ኦር ደግሞ ስለ ስኪላችን በአንድ ሰንተንስ መናገር የምንችል ሰዎች መሆን አለብን። እንደዛ ካልሆን አሁንም ፕሮዳክታችን በደንብ አናውቀውም። ስለዚህ ወደ ገበያ ይዘን ብንወጣ ያን ያክል ተፈላጊ በምንፈልገው ልክ በምንፈልገው ሬት ተፈላጊ ላይሆን ይችላል። ስለዚህ ይዘኑ የምንመጣውን ፕሮዳክት ወይም ስኪል በደንብ ራሳችን መጀመሪያ ማወቅ አለብን። ኢቭን በአንድ ሰንተንስ ስለ ስኪላችን ወይም ደግሞ ስለ ፕሮዳክታችን መናገር መቻል አለን። የመጀመሪያው ቼክ ማድረጊያ ወይም ቴስት ማድረጊያ ሜካኒዝም ነው። ሁለተኛው ታርጌት የሆነ ኦዲያንስ መፈለግ ነው። ያ ማለት ታርጌት የሆነ ኦዲያንሳችንን ማግኘት አለብን። ምክንያቱም የሆነ ፕሮዳክት ይዘን ያን ፕሮዳክት የማይፈልግ ኦዲያንስ ጋር ማቅረብ ለኛ ኪሳራ ነው ወይም ደግሞ ከንቱ ልፋት ነው የሚሆን። ኢቭን ስኪል ይዘን የምንፈልገውን ስኪል ይዘን ስለዛ ስኪል የሚፈልግ ሌላ ኦዲያንስ እያለ እኛ ያለንበት ኦዲያንስ ግን ሌላ ቦታ ከሆነ አሁንም ስኪላችን ማንም ፈላጊ አይኖረውም። ስለዚህ ስኪላችን ከንቱ ወይም ደግሞ ትርፋማ አያደርገንም ማለት ነው። ስለዚህ ታርጌት የሆነ ኦዲያንስ መፈለግ አለብን። ምናልባት ታርጌት የሆነ ኦዲያንስ ስንፈልግ በተለያየ ቴክኒክ ልንጠቀም ይችላል። ሶሻል ሚዲያዎች አካባቢ ልንፈልግ ይችላል። ታርጌት የሆነ ኦዲያንስ የት ጋር አገኛለሁ የሚለውን ኦር ደግሞ ፌስ ቱ ፌስ እየሄድን ልንፈልግ እንችላለን። በእኛ ታርጌትድ ኦዲያንስ እናገኝበታለን የምንለው ሜካኒዝም ተጠቅመን የግድ ታርጌትድ የሆነ ኦዲያንስ መፈለግ አለብን። ሶስተኛው ቴስት ልናደርግበት የምንችለው ዲጂታል ቢዝነስን ወይም ደግሞ አንድ ዲጂታል ቢዝነስ ከመጀመሪያችን በፊት ቴስት ማድረግ አለብን ብለን ከምናስበት ሜካኒዝም ውስጥ ሶስተኛውም ቴስት ዊዝ ሪል ፒፕል ከሰዎች ጋር ቴስት ማድረግ አለብን። ስራችን ፕሮዳክት ከሆነ ፕሮዳክታችን ማስተዋወቅ አለብን። ለምሳሌ ሶሻል ሚዲያ ግሩፖች ጋር ልንለቀው እንችላለን። እንደ ቴሌግራም፣ ፌስቡክ ምናምን የመሳሰሉ ልንለቀው እንችላለን። ቲክታክ ላይ ልናስተዋውቀው እንችላለን። አሊያ ደግሞ ይዘን ወጥተን በአካል ልናስተዋውቀው እንችላለን ክሊያንቶች ጋር እየወሰድን። ስለዚህ ቴስት ማድረግ አለብን። ለምሳሌ ኦዲያንሳችን ታርጌት ሊሆነ ኦዲያንስ ካለን እነሱ ጋር ወስደን ማስተዋወቅ፣ ቼክ እንዲያደርጉት መንገድ ምናምን እንደዛ ልናደርግ እንችላለን። ስኪል ከሆነም ስኪላችንም እንደዚሁ ግሩፖች ጋር እንለቃለን። ቲክታክ ላይ ልንለቀው እንችላለን። በተለይ ደግሞ አሁን ላይ ለዚህ ለአንድ ስራ ስንጀምር ለማስተዋወቅ በጣም ቀላል ነው። በተለይ ቲክታክ ላይ በጣም አሪፍ ፕላትፎርም ነው ለዚህ ስራዎችን ለማስተዋወቅ ያለው። ወደዛ ጋር ወስደን ቴስት እናደርጋለን ወይም ደግሞ እናስተዋውቃለን። አራተኛውና የመጨረሻው ፕሩፍ ማድረግ። አስተዋውቃ መጀመሪያ ስለ ስራው እናውቃለን። ታርጌት የሆነ ኦዲያንስ ይዘናል። እያስተዋወቅን ነው። የተለያየ ቦታ ላይ ግሩፖች ላይ ሶሻል ሚዲያዎች ላይ እያስተዋወቅን ነው። መጨረሻ ላይ ደግሞ ፕሩፍ ማድረግ አለን። ምክንያቱም ምን ያክል ተፈላጊ እንደሆነ ፕሩፍ ማድረግ የግድ ነው። ያንን ለማግኘት ደግሞ ፌስ ቱ ፌስ የሰጠናቸው ያስተዋወቅናቸው ሰዎች ካለ ከእነሱ ፊድባክ መፈለግ። ሶሻል ሚዲያ ላይ ግሩፖች ጋር ከለቀቅን ደግሞ እነሱ ጋር ያሉ ኮመንቶች ሊሆኑ ይችላሉ። ኦር ደግሞ እዛ ጋር በስልክ በኢንቦክስ ምናምን ሊመጣ ይችላል። እነዛን ፊድባኮች ኔጌቲቭም ፖዚቲቭም ሊሆን ይችላል። እነሱን እንወስዳቸዋለን። እነዛን ፊድባኮች እናሰባስባለን። እነዚህ ፊድባኮች እያሰባሰብን ለራሳችን ፖዚቲቭ ኔጌቲቭ ሊሆን ይችላል። እነዛን እንይዛለን ማለት በስራችን። በተለይ ደግሞ ፊድባክ እየተቀበልን ፖዚቲቭ ኔጌቲቭ ፊድባክ ሲመጣ አንዳንዴ ለምሳሌ ስራው ማስዋብ ከሆነ ታርጌት የሆነ ኦዲያንስ ላይ ከሆነ የተወሰነ ሰው ደግሞ
ምን ማለት ጀምሮ በትንሽዬ ክፍያ ፕሮዳክቱን ሊገዛ ይችላል። አይ ደግሞ ስኪል ወይም ሰርቪሱን ሊያገኝ ይችላል። እንደዛ ከሆነ ደግሞ ማለት ነው ስራችን ተፈላጊ የሆነ መጥቷል ማለት ነው። ስለዚህ ስናስተዋወቅ እያደረግን ያለው ወይም የያዝነው ኦዲያንስ ቴስት ያደረግንበት ሜካኒዝም የያዝነው ፕሮዳክት እና ወይም ደግሞ ስኪል ጥሩ የሚሆን የኛ ደግሞ ትርፋማ የሚሆን ስኪል ነው ብለን ለራሳችን መደምደም እንችላለን ማለት ነው። ካልሆነ ግን ይህ ሁሉ ኔጌቲቭ ነገር ከመጣ ፊድባክም ጥሩ ከሌለ ምንም አይነት ሪፕላይ ወይም ደግሞ ሪስፖንስ ካጣን ግን ሁለት ስህተቶች አሉ፣ ወይም ደግሞ ከሁለት አንዱ ጋር ነው ያለን ማለት ነው። ወይ የያዝነው ፕሮዳክት ትክክለኛ ኦዲያንስ ጋር ወይ ደግሞ ትክክለኛ ታርጌት የሆነ ኦዲያንስ ጋር አይደለም፣ አሊያ ደግሞ ለኛ የሚሆን ስራ አይደለም። ስራ የያዝነው ስራ ለኛ የሚሆን ስራ አይደለም ማለት ያቀረብነው ፕሮዳክት ወይም ደግሞ ስኪል ያቀረብንበት ኤሪያ ወይም ማርኬት ላይ ትክክለኛ ማርኬት ጋር አይደለም ያቀረብነው፣ አሊያ ደግሞ ስራው ለኛ የሚሆን ስራ አይደለም። ሽፍት ማድረግ አለብን ማለት ወደ ሌላ ዘርፍ ሽፍት ማድረግ አለብን። ከሁለት አንዱ ነው የሚሆን ማለት በእነኛ አራት ሜካኒዝሞች ምንም አይነት ኢንቨስትመንት ሳናወጣ ብዙ ሳንደክም ብዙ ስኪል ወይም ደግሞ ብዙ ታይማችን ሳናቃጥል ጉልበታችንን ሳንጨርስ ኢንቨስትመንት በዛ ጋር ሳናወጣ ምን ማድረግ እንችላለን? ስራችንን ቴስት አድርገን ወደ ትክክለኛው ስራ መግባት እንችላለን። ወይም እነዚህ አራት ፖይንቶች አንድ ስራ ስንሰራ ወሳኝ ቼክ ማድረጊያ ፖይንቶች ናቸው። ተጠቀሙባቸው። በቀጣይ ቪዲዮ በሌላ እስከምንገናኝ ሰላም።